አሁን ደግሞ የብድር መዝገቦች የሚለው እናያለን ማለት ነው። እኛው የብድር መዝገቦችን ቅድም ሴቭ ያደረግናቸው ናቸው። ከእንደገና አዲስ አድ ማድረግ ብንፈልግስ እዚህ ጋር እንገባለን። ሁለት አይነት ብድር አለ። ዳይሬክት ናቸው፣ ብድር የሰጠንና ብድር የተቀበል። በቃ ብር የሰጠናቸውና የተቀበልናቸው። ለምሳሌ ብር ስንሰጣቸው አበደርናቸው ነው፣ ስንቀበላቸው ደግሞ ተበደርናቸው ነው የሚሆነው ማለት ነው። ሲምፕል ነው የሚሆነው። ለምሳሌ እነዚህኞቹ የነበሩ ስለሆኑ አዲስ እንጨምር። አዲስ ለምሳሌ አቤል የሚለውን ከዛ ከነስል ቁጥሩ ከጨመርን ሪከርድ ፍሮም የሚላለን ሶስት አይነት። ለምሳሌ የሰጠን የምሳሌ ይሄኛው የሰጡንን ማለት ከአቤል የተበደርነው ነው እየመዘገብን ያለው። ይሄኛው ከሆነ የሰጠናቸው ነው፣ ይሄኛው ደግሞ የሰጠንን ነው። ሪከርድ ፍሮም ሶስት አይነት። ከአካውንት ማለት ወደ አካውንታችን ዳይሬክት ነው ያስገባው የሰጠን ሲሆን ማለት ወደ አካውንታችን ዳይሬክት ነው ያስገባው። ከአጋር ማለት ደግሞ ወደ ሌላ ሰው ነው የሰጠልን ነው። ለምሳሌ አቤል አምጥቶ ለአንቺ ከሰጠልሽ እዚህኛው ላይ አንቺ በእኛ ነው የእኛ ብር ነው፣ ግን በእኛ አይደለም የደረሰች በአቤል በኩል ስለደረሰች የአቤል ደግሞ እኛ ጋር ነው የሚያዘው አይደለ? ይሄኛው ወደ ሌላ አጋር ወይም ወደ ሌላ ሰው ትራንስፈር ያደረግንበት ነው። ይሄኛው ፍሮም ታሪክ ደግሞ ከዚህ በፊት አቤል አንቺ ጋር ብድር እየተበዳደራችሁ ሆኖ የነበራችሁ ግን ካሁን በኋላ ኔክሳ ትራከር ስለምትጠቀሙ ስንት ነበር የነበራችሁት የሚለው መጀመሪያ ላይ የምትሄጅበትን ይሄኛው ታሪክ ነው ማለት ነው። ለምሳሌ ከመለያ ከአካውንት ከሆነ የሰጠንን ነው አይደል እየመዘገብን ያለው። ስለዚህ ወደ አካውንታችን ያስገባ ነው። ሴሌክት አካውንት እንለዋለን። ወዴት እንጂ ለምሳሌ ወደ ይሄኛው 500,000 ነበር አልቀድም። ለምሳሌ 250,000 እስኪ ያበደረን ማስታወሻ ያበደረን ምናምን ብለን እንያዘው። ሴቭ ስንለው ይሄኛው አቤል ስንት አበደረን? 250,000 ወደ አካውንታችን አይደል ያበደረን። 500,000 ነበር። ይሄኛው ስንት ሆነ? 750,000 ይሄ ይሄኛው 750,000 አበደረን። ዳይሬክት ወደ አካውንታችን ስላስገባን አካውንታችን ውስጥ ገብተንም ከማን እንደተበደርነው እናውቀዋለን ማለት ነው። አቤል ጋር ስንገባ ይሄ እዚህ ጋር ይታወቃል። ኦኬ ለአቤል ሌላ ቀመጠን እንስጠው። ለአቤል ስንሰጠው ስንመልስለት ቢጌቭ ዘም በቃ ዳይሬክት ነው ሰጠን አይደለ? ስንሰጣቸውም የሰጠናቸው ስንመልስለትም በዛው ልክ ነው የምንመልስለት። አጋር ምረት እንለዋለን። ለምሳሌ ለአቤል ከአካውንት ነው የምንሰጠው። ለምሳሌ ከየትኛው አካውንት እንስጠው? ከአቢሲኒያ እንስጠው። ከአቢሲኒያ ለምሳሌ 280,000 አድርገን እንስጠው። 250,000 ነበር ያበደረን አይደለ? አሁን ዛሬ ትበደራለሽ፣ ነገ ስለምታበድሪ 280 አድርገሽ ስለሚያስፈልገኝ አለሽ። 280 አድርገሽ ስትሰጪው ያበደር ነው ከእሱ በታች ከሰጠሽ ብቻ አማውንት እዚህ ጋር ታስገቢያለሽ። ይሄኛው ሴፍቲ ያለሽ አይደለ? አየሽው አውቶማቲካሊ ራሱ ቀናን 3 ስንታረገው 30 ሰጠናቸው። መጀመሪያ 250,000 ሰጠን። በሌላ ቀን ተመልሰን ደግሞ ብር ስጡኝና ከቻላችሁ ግን ጨምራችሁ ስጡኝ አለ። ስንት አድርገን ሰጠነው? 280,000 ከምን ከአካውንት ነበር የሰጠነው። አካውንቱ ታይሻለሁ። ከዛ ግን ስንት ቀረን? ስለዚህ አቤል ስንት አለን ስንባባል ስንት ነው ያለው? 30,000 አለው ማለት ነው። 30,000 አበድረነዋል እኛ ማለት ነው። አካውንቱ ስንገባ ደግሞ አየሹ እዚህ ጋር 178,000 ለአቤል የሰጠነው። እዚህ ጋር የኛው ቀይ ሲሆን ጀስት ከአካውንታችን ያስወጣ ነው። አረንጓዴ ሲሆን ደግሞ ወደኛ አካውንት የገባ ነው የሚያሳዩ እነዚህኞቹ ማለት ነው። ይሄኛው ሆነ ለምሳሌ ዳይሬክትሊ ይሄኛው ቅድም ከእንትን የያዝ ነው ያበደርናቸው የተበደርነው የያዝ ነው ከመጀመሪያው ያበደርናቸው ቢሆን ይሄኛው ሴሌክት እናደርገውና ለምሳሌ አዲስ ሰው የምናበድር ከሆነ ለምሳሌ ዘውዱ የሚባል ሰውዬ 9898136 የሚለውን ለምሳሌ ከአካውንት እናበድረው። ከአካውንት ቀለል ስለሚል ማለት ነው። ለምሳሌ ከንግድ ባንክ ስንት እናበድረው? 150,000 እናበድረው ከንግድ ባንክ እኛው ሰው እያበደር ነው ዳይሬክትሊ እያበደር ነው። ከዛ እየተበደረው እንላለን ማለት ነው። ሴቭ ስንል ይሄኛው አየሽው ዘውዱ የሰጠናቸው 150,000 ይሆናል። ንግድ ባንክ ጋር ስንሄድም 750,000 ነበር ሰጠነው 600,000 ሆነልን ማለት ነው። ይሄኛው የብድር መዝገቦች ውስጥ ገብተን ዘውዱ ከመለሰልን ደግሞ
ቅድም ሰጠነው አይደል? አሁን ደግሞ የሰጠን ሰጠናቸው ሰጠን። አጋር ይምረጡ ዞሉ። ከዛ ወደ አካውንትን ያስገባልን። ወደ የትኛው አካውንትን ያስገባልን? ለምሳሌ በካሽ ይስጠን እና ስንት ነው የሰጠን? 120 ሺህ ይስጠን። 30 ሺህ ብድር አለበት ነው 120 ሺህ ካለበት ሴቭ ስንል ይሄኛው ስንት ይቀራል? 30 ሺህ ይቀራል ማለት ነው። እዚህ ጋር ገብተን የዘውዱ ታሪክ ስንገባ ደግሞ 150 ሺህ ሰጠን። ከዛ ይሄኛው አካውንት የሚለው ወደ የትኛው አካውንት እንደገባ አካውንት 003 ምናምን እዚህ ጋር ያሳያል። በደንብ አድርጎ ያሳያል። እዚህ በኋላ እንመጣዋለን ብለን ብዬ ነው እዚህ ጋር ያሳያል ማለት ነው። ከዛ ወደ አንደኛው እንግባ። ለምሳሌ ይሄኛው ሊስት ነው የሚያሳየው ሰዎች። ለምሳሌ አቤል የሚባል አለ፣ ከበደ የሚባል አለ፣ ደመቀ የሚባል አለ፣ ዘውዱ የሚባል አለ። እነዚህኞቹ ሰዎች አሉ። ከእነሱ ቁጥራቸው ናቸው። ከዛ ያሳያል። አረንጓዴ ከሆነ የሰጠናቸው ናቸው እነሱ፣ ቀይ ከሆነ ደግሞ የተቀበልናቸው ናቸው ማለት ነው። ስለዚህ ወደ አንዱ ስንገባ እዚህ ጋር ዲቴል ያሳየናል። የሰጡን ይሄኛው ቀይ ከሆነ ደግሞ የሰጡን ናቸው፣ አረንጓዴ ከሆነ የሰጠናቸው ናቸው። ራሱ ስለሚቀናንስ ማለት ነው። ለምሳሌ የሰጡን በምንድን ነው የሰጠን? ወደ አካውንት ነው የሰጠን። ይሄኛው አካውንት 001 የሚለው ከዛ ቀኑ መቼ ነበር? ስንት ነው የሰጠን? ከሱ በፊት ስንት ነበር? ከሱ በኋላ ሲሰጠን ስንት ሆነ? ኔጌቲቭ። ይሄኛው እንደሱ ራሱ ካልኩሌት የተደራረገ ይሄዳል ማለት ነው። ለምሳሌ አቤል ሌላ ቀን መጥተው ሌላ ሀገር ነኝና ስንት ነው ያለብኝ ካለ 30 ሺህ ነበር ያለብኝ። ኧረ የለኝም ካለሽ ምን ማለት ሳትጨቃጨቅ ይሄኛው ፕሪንት አድርጊውና ኦኬ ብለሽ ይሄኛው ሂስትሪ ደስ መላክ ትችላለሽ። አቤል ማለት በፒዲኤፍ በኤክሴል ፕሪንት አድርገሽ መላክ ትችላለሽ ማለት ነው።